ማንቸስተር ዩናይትድ ታሪካዊ ኦልድ ትራፎርድን በመተካት 100,000 ሰዎችን መያዝ የሚችል አዲስ እጅግ ዘመናዊ ስቴዲየም ለመገንባት ያቀደውን ይፋዊ ማስተር ፕላን ዛሬ ይፋ አድርጓል። ይህ በምስሉ ላይ የምታዩት ዲዛይን የእንግሊዝ ትልቁ ስቴዲየም ለመሆን የተዘጋጀው አዲሱ የክለቡ ቤት ለመሆን በቅቷል። ለመሆኑ ይህ ግዙፍ ፕሮጀክት ምን ነገሮችን አካቷል የሚለውን በተወሰነ መልኩ ነው። ቦታው የት ነው የሚለውን ለማየት ያክል ስቴዲየሙ አሁን ካለው ኦልድ ትራፎርድ በስተሰሜን ምዕራብ በኩል 350 ሜትር ርቀት ርቆ በሚገኝ 25 ሄክታር መሬት ላይ ያርፋል። ዲዛይኑን የሰራው በዓለም ላይ ታዋቂው የፎስተር ኤንድ ፓርትነርስ የስነ ህንፃ ተቋም የነደፈው ነው። ዋና ጥቅሙ የፕሮጀክት 2 ቢሊዮን ፓውንድ ይፈጃል ተብሎ የሚገመት ሲሆን በየዓመቱ ለዩናይትድ ኪንግደም ኢኮኖሚ 7.3 ቢሊዮን ፓውንድ ገቢ ያስገኝላቸዋል። አካባቢው ምን ይመስላል የሚለውን ለማየት ያክል ስቴዲየሙ ብቻ ሳይሆን በአካባቢው 15,000 አዳዲስ ቤቶች፣ የትራንስፖርት መስመሮች እና 48,000 አዳዲስ የስራ ዕድሎች የሚፈጠሩበት አነስተኛ ከተማ ይገነባል። የአሮጌው የኦልድ ትራፎርድ ዕጣ ፈንታን በተመለከተ ሙሉ በሙሉ አይፈርስም የተባለ ሲሆን የመቀመጫ አቅሙ ወደ 30,000 ዝቅ ተደርጎ ለሴቶች ቡድንና ለአካዳሚ ጨዋታዎች ያገለግላል ተብሎ ይጠበቃል። ሰር ጂም ራትክሊፍ ይህን ስቴዲየም የሰሜን ዌምብሌ ለማድረግ አልሞ ተነስተዋል። ፕሮጀክቱ በ2030 ይጠናቀቃል ተብሎ የታቀደ ሲሆን እናንተስ የዩናይትድ ደጋፊዎች በአዲሱ ዲዛይንና እቅድ ደስተኛ ናችሁን? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ላይክ እና ቻናሉ ሰብስክራይብ ማድረጋችሁን አትርሱ። ለምታደርጉት ቀና ትብብር ከወዲሁ አመሰግናለሁ። ሰላም ሁኑልኝ።